ሰላም ወዳጆቼ፣ ዛሬ በመጽሐፍ ቅዱስ ውስጥ ከሚገኙ ታላላቅ እና ትምህርት ሰጪ ታሪኮች አንዱን እንመለከታለን። ይህም የኖህ ታሪክ ነው። ታሪኩ በኦሪት ዘፍጥረት ምዕራፍ 6 እስከ 9 ድረስ ይገኛል። በዚያን ዘመን የሰው ልጆች በምድር ላይ በጣም በዝተው ነበር። ነገር ግን ሰዎች ከእግዚአብሔር መንገድ ርቆ በኃጢአት በክፋት እና በግፍ ይኖሩ ነበር። ምድር በክፋት ተሞልታ ነበር። የሰዎችም ሐሳብ ሁሉ ወደ ክፋት ብቻ ያዘነበለ ነበር። እግዚአብሔር የሰዎችን ክፋት ተመልክቶ አዘነ። ነገር ግን በዛ ሁሉ መካከል ኖህ የተባለ ጻድቅ ሰው ነበር። ኖህ እግዚአብሔርን የሚፈራ፣ ትእዛዙን የሚታዘዝና በቅንነት የሚመላለስ ሰው ነበር። ስለዚህ እግዚአብሔር ኖህን መረጠ። እግዚአብሔር ለኖህ ምድርን በውሃ ጥፋት አጠፋታለሁ፣ አንተ ግን ቤተሰብህን ለማዳን ታላቅ መርከብ ሥራ አለው። ይህችም መርከብ በጣም ትልቅ ነበረች። ኖህም የተነገረውን ሁሉ በትክክል አደረገ። በዛን ጊዜ ሰዎች ምናልባት ኖህን ይሳለቁበት ነበር። ለብዙ ዓመታት መርከብ ሲሠራ እያዩት ነበር። ነገር ግን ማንም አልተጸጸተም። ኖህ ግን በእግዚአብሔር ቃል ታምኖ ሥራውን ቀጠለ። መርከቧን ከተጠናቀቀች በኋላ እግዚአብሔር ኖህን፣ ሚስቱን፣ 3 ልጆችን ሴም፣ ካም እና ያፌትን ከሚስቶቻቸው ጋር ወደ መርከቡ እንዲገቡ አዘዘ። በተጨማሪ ከእያንዳንዱ የእንስሳት አይነት ወንድና ሴት እንዲገቡ አዘዘ። እንስሳቱ በእግዚአብሔር ፍቃድ ወደ መርከቡ መጡ። ሁሉም ከገቡ በኋላ የመርከቡን በር እግዚአብሔር ዘጋው። ከዚያም የውሃ ጥፋት ጀመረ። ዝናብ 40 ቀንና 40 ሌሊት ያለ ማቋረጥ ዘነበ። የምድር ምንጮችም ፈነዱ። ውሃ በጣም ከፍ ከፍ አለ፣ ተራሮችንም ሸፈነ። በምድር ላይ ያሉ ሰዎችና እንስሳት ሁሉ ጠፉ። ኖህና በመርከብ ውስጥ የነበሩት ብቻ ተረፉ። ውሃውን ለብዙ ጊዜ በምድር ሸፍኖ ቆየ። ነገር ግን እግዚአብሔር ኖህን አልረሳውም። ነፋስ በምድር ላይ አሳለፈ። ውሃም ቀስ በቀስ መቀነስ ጀመረ። ከብዙ ቀናት በኋላ መርከቡ በአራራት ተራራዎች ላይ አረፈች። ኖህ መጀመሪያ ቁራንን ላከ፣ ከዛም እርግቡን ላከ። እርግቧ የምታርፍበትን ቦታ ስላላገኘች ተመለሰች። ከ7 ቀን በኋላ ዳግመኛ ላካት። በዛ ጊዜ እርግቧ በአፍ የወይራ ቅጠል ይዛ ተመለሰች። ይህም ውሃ መቀነሱን አሳየ። ከዚያ በኋላ 3ኛ ጊዜ ሲልክላት አልተመለሰችም። ምድር መድረቋን አወቀ። እግዚአብሔር ለኖህ ከመርከቡ እንዲወጣ አዘዘው። ኖህ ከቤተሰቡና ከእንስሳት ጋር ወጣ። ከዚያም ለእግዚአብሔር መሠዊያ ሰርቶ የምስጋና መሥዋዕት አቀረበ። ከዛ በኋላ እግዚአብሔር ከኖህ ጋር ቃል ኪዳን ገባ። ከእንግዲህ በኋላ ምድርን በውሃ ጥፋት አላጠፋትም ብሎ ተስፋ ሰጠ። የዚህ ቃል ኪዳን ምልክት ቀስተ ደመና ነበረ። ቀስተ ደመናን ባየ ጊዜ እግዚአብሔር ከሰው ልጆች ጋር የገባው ቃል ኪዳን እናስታውሳለን። የታሪኩ ትምህርቶች: እግዚአብሔር መታዘዝ ደህንነትን ያመጣል። በክፉ ዓለም ውስጥ ጻድቅ ሆኖ መኖር ይቻላል። እግዚአብሔር ቃሉን ይፈጽማል። እግዚአብሔር ለሚታመኑበት ሰዎች መዳን መንገድ ያዘጋጃል። ይህም የኖህ ታሪክ የእምነት፣ የመታዘዝና የእግዚአብሔር ታማኝነት ታላቅ ምሳሌ ነው። ኖህ እንደታዘዘ እኛም የእግዚአብሔር ቃል በመታዘዝ የተባረከ ሕይወት ሊኖረን እንችላለን። ቪዲዮችን ከወደዳችሁ ላይክ ያደርጉ፣ ለሌሎችም ያጋሩ። ቻናሉንም ሰብስክራይብ ማድረግ እንዳይረሱ።